ከ2 ሚሊዮን በላይ ዜጎች አንገብጋቢ የቤት ችግር ውስጥ ይገኛሉ። ሰላምና ጤና እንመኝላችኋለን ቻናላችን ተከታታዮች። በዚህ አጭር ቪዲዮ ስለ ቤት የምናጋራችሁ ወቅታዊ መረጃ አለ። በአገራችን በከተሞች ያለው የቤት እጥረት ከጊዜ ወደ ጊዜ እየጨመረ መጥቷል። በዚህም ዜጎች ከገበያቸው ከግማሽ በላይ የሚሆነውን ለቤት ወጪ ለማዋል እንደሚገደዱ ይገለጻል። በአሁኑ ወቅት ኢትዮጵያ ውስጥ 2.1 ሚሊዮን ዜጎች በአንገብጋቢ የቤት ችግር ውስጥ ይገኛሉ። አስተውሉ፣ አንገብጋቢ ነው የሚለው፣ በከፍተኛ ሁኔታ ቤት የሚያስፈልጋቸው ማለት ነው። እንደሚታወቀው በከተሞች የሚስተዋለውን የቤት እጥረት ለመቅረፍ የተለያዩ የቤት ልማት አማራጮች ተግባራዊ ተደርገዋል። እነዚህም የ1090፣ የ2080፣ የ4060 እና የማህበር ቤት ፕሮግራሞች ናቸው። እስካሁን ከ300 ሺህ በላይ ዜጎች የኮንዶሚኒየም ቤት ደርሷቸው የቤት ባለቤት መሆን ችለዋል። የቤት ባለቤት ከመሆን በተጨማሪ የቤት ባለቤት መሆናቸው ጥሪት ለማፍራት አስችሏቸዋል ተብሎ ይታመናል። ከባንክ ብድር በመውሰድ ተጨማሪ ሀብት መፍጠር ችለዋል። በሌላ በኩል ደግሞ በአዲስ አበባ ብቻ ከ600 ሺህ በላይ የሚሆኑ ዜጎች የኮንዶሚኒየም ቤት ተመዝግበው እድላቸውን በመጠባበቅ ላይ ይገኛሉ። ከዚህ ባሻገር በከተማው 1.5 ሚሊዮን የሚጠጉ ሰዎች የመኖሪያ ቤት ፍላጎት እንዳላቸው ተመዝግበዋል። የቅርብ ጊዜ የዓለም ባንክ ጥናት እንደሚያመለክተው በኢትዮጵያ ከተሞች ያለው የቤት እጥረት ከ1.2 ሚሊዮን እስከ 1.5 ሚሊዮን ቤቶች ይደርሳል። በአገር አቀፍ ደረጃ የቤት ፍላጎትና አቅርቦት አለመመጣጠን በከፍተኛ ሁኔታ ይታያል። በአገር አቀፍ ደረጃ በየዓመቱ በአማካይ 471 ሺህ አዳዲስ ቤቶች ያስፈልጋሉ። በአንጻሩ ደግሞ በአሁኑ ወቅት በየዓመቱ የሚገነቡት ቤቶች ቁጥር በመንግስት በግል ባለሀብቶችና በሪል ስቴት ጨምሮ ከ165 ሺህ አይበልጥም። ይህ ማለት በየዓመቱ ከ300 ሺህ በላይ ቤቶች ጉድለት እየተፈጠረ ይሄዳል ማለት ነው። ለቤት እጥረቱ እንደ ዋና ምክንያት የሚጠቀሱት ፈጣን የህዝብ ቁጥር እድገት፣ የኮንስትራክሽን ዕቃዎች ወጪ መናር፣ የፋይናንስና የመሬት አቅርቦት እጥረት ናቸው። ውድ የቻናላችን ተከታታዮች ጥያቄዎች ካሏችሁ በአስተያየት መስጫው ላይ ጻፉልን፣ ምላሽና ማብራሪያ እንሰጥበታለን። በሌላ ቪዲዮ ዳግም እስከምንገናኝ ሰላምና ጤና ይስጥልን።